ይሄን ኤርፎን የምትዋዋሱ አንዴ ላዳምጥበት እንኪ አዳምጭበት የተባባላችሁ የምትዋዋሱ ሰዎች የጤና ችግር ያመጣባቸዋል። የጆሮ ችግር ማለት ነው። እንዴት እንደሆነ እንገራችሁ። የመጀመሪያው የጆሮ ኢንፌክሽን ነው። ይሄንን በመዋዋስ የሚመጣው ማለት ነው። ይሄም ደግሞ ምክንያቱ ምንድነው? የምታውሱት ሰው ወይም ደግሞ የምትቀበሉት ሰው የጆሮ ኢንፌክሽን ካለበት እናንተ ተቀብላችሁ ያንን በምታደርጉበት ጊዜ ከዛኛው ሰው ወደ እናንተ ጆሮ የጆሮ ኢንፌክሽን መጥቶ የጆሮ ኢንፌክሽን ሊይዛችሁ ይችላል ማለት ነው። በባክቴሪያ ሊሆን ይችላል፣ በፈንገስ የመጣ የጆሮ ኢንፌክሽን ወደ እናንተ ልትቀባበሉ ትችላላችሁ ማለት ነው። ሁለተኛ ደግሞ የጆሮ ኩክ ነው። የጆሮ ኩክ ልትቀባበሉ ትችላላችሁ። የአንዱ የጆሮ ኩክ ውስጥ ያለ ባክቴሪያ ሌላኛው ሰው ላይ ላይኖር ይችላል ማለት ነው። ያ ደግሞ ቅድም እንደነገርኳችሁ ኢንፌክሽን ራሱ ባይኖረው ያኛው ሰው ያ ባክቴሪያ ለእናንተ ጆሮ አዲስ ስለሚሆን እናንተ ባክቴሪያው ተላልፎባችሁ እናንተ የጆሮ ኢንፌክሽን ሊይዛችሁ ይችላል ማለት ነው በምትቀባበሉበት ጊዜ። ሌላ ደግሞ ኤርፎኑ ላይ ብዙውን ጊዜ እንደምትመለከቱት ከሆነ ካልተጸዳ ኩክ ይኖረዋል። ለዚህ ወደ ጆሮአችሁ ኩክ ማስገባት ነው ተጨማሪ ማለት ነው። የራሳችሁ ጆሮ የሚያመርተው ኩክ አለ። ሌላ ተጨማሪ ኩክ ወደ ጆሮአችሁ ማስገባት ሊሆን ይችላል። ለዚህ ያ ደግሞ የመስማት ችግር ሊፈጥርባችሁ ይችላል ማለት ነው። ለዚህ የመጀመሪያው የጆሮ ኤርፎን አትዋዋሱ። ግዴታ በቃ በጣም ግዴታ ከሆነም በአልኮል አጽድታችሁ መዋዋስ ትችላላችሁ። ነገር ግን ባትዋዋሱ ይመረጣል ማለት ነው። ምክንያቱም እንደነገርኳችሁ የጆሮ ኢንፌክሽን፣ የጆሮ ፈንገስ የመሳሰሉት ነገር ሊያጠቃችሁ ይችላል።